ሰላም ጤና ይስጥልን። የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎችን እናስቀድም። የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር ለጡረተኞች ጭማሪ እንዲደረግ መንግስትን በይፋ ጠይቋል። ከሀገር ባለውለታ ጡረተኞች ተደጋጋሚ ጊዜ የተለያዩ ቅሬታዎች ይቀርባሉ። ለጥያቄዎችና ቅሬታዎች ምላሽ ለመስጠት መንግስት ጥረት እያደረገ እንደሆነ አስታውቋል። የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር ጡረተኞች የጡረታ ክፍያ ሲቀበሉ ባንኮች የአገልግሎት ክፍያ ማስከፈል እንደማይችሉ አስታውቋል። የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር መንግስት ለጡረተኞች ጭማሪ እንዲያደርግ ጥያቄ በይፋ አቅርበዋል። ምን ምላሽ ተሰጠው? ዝርዝሩ ተዘጋጅቷል። የመንግስት ሰራተኞችና ጡረተኞችን ተጠቃሚ የሚያደርግ የማህበራዊ ጤና መድህን ስርዓት ለመተግበር እየተሰራ ነው ሲል የኢትዮጵያ ጤና መድህን አገልግሎት አስታውቋል። የመንግስት ሰራተኞች በቀጣዩ 2019 ዓመተ ምህረት የጤና መድህን አገልግሎት ተጠቃሚ ይሆናሉ ተብሎ እንደሚጠበቅ የኢትዮጵያ ጤና መድህን አገልግሎት ከዚህ ቀደም ማስታወቁ ይታወሳል። በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ቻናሉን ሰብስክራይብ በማድረግ ታማኝ ወቅታዊ መረጃዎችን በፍጥነት ማግኘት ይችላሉ። ቪዲዮ ላይክ ማድረግም አይርሱም። የመንግስት ሰራተኞችና ጡረተኞችን ተጠቃሚ የሚያደርግ የማህበራዊ ጤና መድህን ስርዓት ለመተግበር እየተሰራ ነው ሲል የኢትዮጵያ ጤና መድህን አገልግሎት አስታወቀም። የኢትዮጵያ ጤና መድህን አገልግሎት ምክትል ዳይሬክተር የአምሮት አንዱዓለም እንዳሉት በ2017 ዓመተ ምህረት ከ13.67 ሚሊዮን በላይ ቤተሰብ የማህበረሰብ አቀፍ ጤና መድህን ተመዝግቦ አገልግሎት እያገኘ ነው ብለዋል። የህብረተሰቡ የጤና መድህን አገልግሎት ተጠቃሚነት እያደገ መምጣቱን ሰው በየዓመቱ ለአገልግሎት የሚመዘገቡ አባላት ወቅቱን ጠብቀው አባልነታቸውን እያደሱ እንደሚገኙ ተናግረዋል። በዚህም የአባላት እድሳት ምጣኔ ከ96 በመቶ በላይ መድረሱን አመላክተዋል። የማህበረሰብ አቀፍ ጤና መድህን ደሞዝተኛና የጡረታ አበል የሌላቸውን የህብረተሰብ ክፍሎች የሚያካትት እንደሆነ አንስተው በንግድ በግብርናና በሌሎች መስኮች ቋሚ ገቢ ሳይኖራቸው የሚተዳደሩትን የሚመለከት መሆኑን ገልጸዋል። የጤና መድህን ሁሉን አቀፍ የጤና አገልግሎትን ተደራሽ ለማድረግ እጅግ ወሳኝ በመሆኑ ሁሉም የህብረተሰብ ክፍል ተጠቃሚ መሆን እንዳለበት ምክትል ዋና ዳይሬክተሯ አስረድተዋል። በመሆኑም የመንግስት ሰራተኞችና ጡረተኞችን የሚመለከተውን የማህበራዊ ጤና መድህን አገልግሎት ለማስጀመር እየተሰራ ነው ብለዋል። በሕክምና ስራ ላይ ለተሰማሩ ዜጎች የመጀመሪያው የሙከራ ትግበራ እንደሚጀመርም እንዲሁ አንስተዋል። ይህ በእንዲህ ያለ የመንግስት ሰራተኞች በቀጣዩ 2019 ዓመተ ምህረት የጤና መድህን አገልግሎት ተጠቃሚ ይሆናሉ ተብሎ እንደሚጠበቅ የኢትዮጵያ ጤና መድህን አገልግሎት ከዚህ ቀደም ማስታወቁ ይታወሳል። የኢትዮጵያ ጤና መድህን አገልግሎት ዋና ዳይሬክተር አቶ ተስፋዬ ወርቁ እንደገለጹት መደበኛ በሆኑ የስራ መስኮች የተሰማሩ ዜጎች የጤና መድህን አገልግሎት እንዲያገኙ ታስቦ የተዘጋጀው የማህበራዊ ጤና መድህን አገልግሎት በአዋጅና ደንብ ከጸደቀ 14 ዓመታትን አስቆጥሯል ብለዋል። አዋጁ ሰራተኛው ከደሞዙ 3 በመቶ እንዲቆርጥና የፌዴራልና የክልል መንግስታትም ለቀጠሩት ሰራተኛ 3 በመቶውን እንዲሸፍኑ ይደነግጋል። ሆኖም ግን ባለፉት ዓመታት በመንግስት በኩል በቂ ገንዘብ ባለመኖሩና በኑሮ ውድነት አማካኝነት ሳይተገበር ቢቆይም በዘንድሮ ዓመት ግን የተሻለ ተስፋ ታይቷል ብለዋል። በዘንድሮ ዓመት በጤናው ዘርፍ የተሰማሩ ከ500 ሺህ በላይ ሰራተኞች ለአገልግሎቱ መመዝገባቸውን የጠቀሱት ዳይሬክተሩ ከገንዘብ ሚኒስቴርም 4.5 ቢሊዮን ብር መጽደቁን ተናግረዋል። በሚቀጥለው ዓመትም ሁሉም የመንግስት ሰራተኛ ተጠቃሚ እንዲሆን የፌዴራልም ሆነ የክልል መንግስታት በጀት ይይዛሉ ተብሎ እንደሚጠበቅም አመላክተዋል። ከመንግስት ሰራተኞች በተጨማሪ ጡረተኞችን፣ የጤና ሴክተር ሰራተኞችን ተጠቃሚ የሚያደርግ የማህበራዊ ጤና መድህን ስርዓት ለመተግበር እየተሰራ እንደሆነ የኢትዮጵያ ጤና መድህን አገልግሎት ምክትል ዳይሬክተር የአምሮት አንዱዓለም ጨምረው ገልጸዋል። ይህ በእንዲህ ያለ ባንኮች ከጡረታ መዋጮ የአገልግሎት ክፍያ በሚል መቁረጥ አይችሉም ተባለም። አንዳንድ ባንኮች የጡረታ ክፍያ ለተጠቃሚዎች ሲከፍሉ የአገልግሎት ክፍያ በሚል እንደሚቆርጡ ተነግረዋል።
የአገልግሎት ክፍያን እየቆረጡ ያሉት ብሔራዊ ባንክ መመሪያ አውጥቷል በሚል እንደሆነ ተጠቅሷል። በ2014 የወጣው የጡረታ አዋጅ ግን ከጡረታ መዋጮ ገንዘብ ላይ ቀንሶ ለአገልግሎት ክፍያ ለገንዘብ ማስተላለፊያ እያሉ መጠቀም እንደማይቻል ይደነግጋል ተብሏል። ብሔራዊ ባንክ አወጣው የተባለው መመሪያ ከአዋጁ በላይ ሊሆን ስለማይችል ተግባሩ ሊቆም ይገባል ሲሉ የአስተዳደሩ የሕግ ጉዳዮች ዳይሬክተር አቶ ግርማ ሲሳይ አሳስበዋል። የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር በጡረታ አዋጁ ዙሪያም ከሚመለከታቸው አካላት ጋር በኢሊሊ ሆቴል ውይይት እያካሄደ ይገኛል። ለጡረተኞች ጭማሪ መደረግ እንዳለበት በግልጽ ጥያቄ ቀርበዋል። ከዚህ ቀደም ተደጋጋሚ ጊዜ ለጡረተኞች ጭማሪ መደረግ እንዳለበት መንግስትን መጠየቁን የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር በውይይቱ ላይ አስታውቋል። የጡረታ ጭማሪ ጥያቄን በተመለከተ ተደጋጋሚ ጥያቄ ለመንግስት መቅረቡንና መንግስት የመክፈል አቅሙን እያየ ጭማሪ ያደርጋል የሚል ምላሽ እንደተሰጠው የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር አስታውቋል።